34,000 ካሬ ላይ ያረፈ 470 የመኖሪያ ቤቶችንና 32 ቪላ ቤቶችን የያዘ በውስጡ የተለያዩ የህፃናት መጫወቻ፣ መዋኛ ገንዳ፣ ጂም፣ ስፓ፣ ሱፐርማርኬት እንዲሁም የሰርግ አዳራሽን የያዘ ለቡ መድኃኔዓለም ፊት ለፊት ባለው ኮምፓውንድ በ20% ቅድመ ክፍያ ብቻ የግሉ ያለ ሰላም ጎልደን ኪ ፕሮፐርቲዎች ላይ ዛሬ በአምዳውን ሪል ስቴት ተገኝተናል። ይህ ድርጅት እንግዲህ በተለያዩ ኢምፖርት ኤክስፖርት ስራዎችና በማኑፋክቸር ስራዎች ይታወቃል። ዛሬ ደግሞ በዚህ በጣም በሚያምር ኮምፓውንድ ተገኝተን የተለያዩ ቤቶችን እናስጎበኛቸዋለን። ከዛ በፊት ግን ከኋላ የምትመለከቱት G+4 ኮሚናል ኤሪያ የተለያዩ አሚኒቲዎችን ያሟላ የተለያዩ ጂሞች፣ ስፓዎች፣ ሱፐርማርኬት በተጨማሪ ደግሞ ለሀዘን ጊዜም ለደስታ ጊዜ የምንገለገላቸው በጣም ሰፊ የሆኑ አዳራሾችን የያዘ ነው። በተጨማሪ ደግሞ ውስጥ ገብተን ያለቁ ቤቶችን እንመለከታለን። በተጨማሪም ደግሞ በፍሎር 2 ቤቶች ብቻ ነው ያሉ። ህንጻው ደግሞ ግራውንድ ፕላስ 6 ነው። ሃይራይዝ ህንጻ አይደለም፣ ነገር ግን መሀል ላይ በጣም ሰፊ የሆነና ምቹ የሆነ ሊፍት እናገኛለን ማለት ነው። በተጨማሪም ስለ ቤቶቹ ስለ ክፍሎቹ ደግሞ ውስጥ ገብተን አብረን እናያለን። መልካም ቆንጆ ከሁሉ ትለያለሽ፣ በፍቅርሽ ባህር ውስጥ እኔን ጥለሽኛል። እወድሻለሁ እኔ የልቤ ንግስት ነሽ፣ ያንቺ መራቅ ያመኛል፣ አንቺው ነሽ ንብረቴ። አይኔ ያረፈው እሷ ላይ ነው፣ ልቤ ቆመው እሷ ጋር ነው። እንግዲህ አሁን የምንገኘው ካለቁት አፓርትመንቶቻችን አንዱ በሆነው 156 ካሬ ላይ ያረፈው ባለ 3 መኝታ ቤታችን ላይ ነው። እንግዲህ መጀመሪያ ስንገባ የምናገኘው የመጀመሪያው ክፍል የሰራተኛ ክፍል ነው። ከዛም ደግሞ ቀጥለን ሁለተኛ ላይ የምናገኘው ክሮስ ኪችን ከስቶር ጋር አንድ ላይ ሆኖ ነው። በግራ በኩል ደግሞ የምናገኘው ኮመን የሆነው ባዝሩማችን እናገኛለን። እንግዲህ ወደ ውስጥ ገብተን ደግሞ ፊት ለፊት ላይ ደግሞ በጣም ሰፊ የሆነና ቆንጆ ተደርጎ የተሰራ ሳሎን ቤታችን አለ። ሙሉ የፀሐይ ብርሃን የሚያገኝ ነው። በተጨማሪ ሰፊ የሆነ ባልከኒም አለው። ከዚህ ውጭ ደግሞ ከውስጥ የሚገኙትን 3 ክፍሎችን እናያለን። እንግዲህ መጀመሪያ የምናገኘው ክፍላችን የመጀመሪያው ክፍል የእንግዳ ማረፊያ ክፍል ነው። ሁለተኛው ደግሞ መሀል ላይ የምናገኘው ክፍል ደግሞ የልጆች ክፍል ነው። ሶስተኛውና በጣም ትልቁ ቆንጆ ተደርጎ የተሰራው ማስተር ቤድሩማችን ደግሞ ይሄን ይመስላል። እንግዲህ ይሄ ማስተር ቤድሩማችን የራሱ የሆነ መልበሻ ቦታ ያለው፣ በተጨማሪ ደግሞ ሰፊ ተደርጎ የተሰራ ቀጥታ የፀሐይ ብርሃን የሚገባበት እንዲሁም የራሱ የሆነው በስተግራ በኩል ደግሞ መጸዳጃ ክፍል ያለው ነው። እንደምታዩት ጽድት ተደርጎ የተሰራ ሰፊ የሆነ ቤድሩማችን። እንግዲህ እንደተመለከታችሁት ይሄ ቤት ቆንጆ ተደርጎ የተሰራ ነፋሻማ በሆነችው አለሙ ላይ የሚገኝ እንደምታዩት ናቹራል ላይት ያለው፣ በተጨማሪ ደግሞ ቬንቲሌሽን ቆንጆ የሆነ ቤት ነው። ይሄን አካውንትም ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ስለ ቤት የምትፈልጉት አይነት መረጃዎችን እንለቅላችኋለን። እናመሰግናለን።